ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ዛራ ሚዲያ ኔትወርክ መከታተል ላይ የምትገኙት ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። እስከ ፕሮግራም ፍጻሜ ከኛ ጋር ቆይታችሁ እንድትከታተሉን በአክብሮት እንጋብዛለን። ክቡራት ተመልካቾቻችን በዛሬ ወቅታዊ ጉዳይ ዝግጅታችን የጌታቸው ረዳ ሹመት እናነሳለን። ጌታቸው ረዳ አዲስ ነገር አይደለም። ለብዙዎች ዝም ብሎ ዜና ሊሆን ይችላል። ማህበራዊ ሚዲያ ላይ እየተነጋገሩበት ይገኛሉ። ግን ፖለቲካው ስንከታተል ለነበርን ሰዎች ግን አዲስ ነገር አይደለም። ለዚህም ነው 2 ዓመት ሙሉ የትግራይ ክራይሲስ ክላይማክስ ደርሶ በመጨረሻ ኬላ ጥሶ ወደ አዲስ አበባ የሄደበት ምክንያት ብዙዎች አንዳንዶቹ ግር ያላቸው በጣም በደንብ ደግሞ አርደንት የሆነው ደጋፊዎች የሚባሉት አሁንም ግር ሊላቸው ይችላል። እልህ ነው ምን ያድርግ ምናምን የሚሉ ሰዎች ሊኖሩ ይችላሉ። ግን ግልጥልጥ ብሎ የወጣ ጎራው የለየ ኮፍያ ምን አይነት ኮፍያ ለብሶ እንደነበረ ዛሬ ምን አይነት ኮፍያ እንደተረከበ በግልጽ ራሱ ፌስቡክ ላይ ለጥፎታል። ሌላ ትርጉም እንዳለው ያላቅም ግን ኮፍያ አርጎ ይዞት የመጣው ኮፍያ ማህበራዊ ሚዲያ ትንሽ አጨናንቆት ብሏል። ዛሬ ተወሰነ ነገር እንላለን ተመልካቾች። ከአጀንዳችን ግን ንቅንቅ አንልም። የትግራይ አጀንዳ ግልጽ ነው። ከአጀንዳው የምትወጣ ትግራይ የለችም። በጌታቸው ሹመት ዜና ሆኖ ማለት ምንለው ነገር ይኖረናል። በዚህ አጋጣሚ የኦሮሚያ ጉዳይ እንቃኛለን። በ2 ወር 3 ወር ውስጥ እንጨርሰዋለን ሸኔ ሲሉት የነበረው የአማራ ሸኔ የኦሮሞ ሸኔ አስቸገረን ሲባል የነበረው ሰሞኑ የሰሜን ሸዋ አካባቢ ያላችሁ ተመልካቾች በምን ሁኔታ እንደሰነበተ ሰሞኑ የምታውቁት ነውና የተወሰነ ስለዛ ጉዳይም ነግራችኋለሁ። አብይ አህመድ የፕሪቶሪያ ሰላም ስምምነት አፍርሶታል፣ በተጨባጭ አፍርሶታል። አቶ ልደቱ አያሌው በጣም ግሩም የሆነ ጽሁፍ የፕሪቶሪያ ሰላም ስምምነት መፍረሱ ማሳያዎች ብሎ ቁጭ አድርጓቸዋል። ስለዚህ ጉዳይ የተወሰነ የምነግራቸው ጉዳይ አለ። ኢንጂነር ይልቃል ጌትነትም ስለ አብይ አህመድ የሰሞኑ ሹመት ጉዳይ እና የቃል ኪዳን ሰነድ ብሎ ወደ ወረደን ያስፈረመው እና የህወሓት ጉዳይ የተወሰነ የሚገርም ትንታኔ ይሰጠዋል። እሱም እናስቃኛቸዋለን። አብይ በአፋር በኩል ነው ትግራይ ላይ ጦርነት እየከፈተ ያለው ጦርነት የቃላት ጦርነት የፕሪቶሪያ ሰላም ስምምነት አፍርሶ የሎጂስቲክስ ሳፖርት አድርግላቸዋለሁ፣ ፖለቲካ ድጋፍ ሰጣቸዋለሁ፣ የሞራል ድጋፍ ሰጣቸዋለሁ ብሎ በይፋ ሎጂስቲክስ እያቀረበ ስራ የጀመረበት ሁኔታ አይተናል። ዛሬ ደግሞ በጀት ማጽድቆላቸዋል ሰምተናል። ትግራይ እንወጋለን ትዴፍ እንወጋለን ብለው የጌታቸው ልጆች 60 ናቸው 50 ምናምን ልጆች አሁን ስንት እንዳሉ አላቅም። አሁን ስለሱ ጉዳይም የምንናገረው ነገር ይኖርናል። ጋዜጠኛ የፈንታል ለሚዲያ ጋዜጠኛ ዛሬ አስረውታል። የኢትዮጵያ ጸጥታ ኃይሎች አስረውታል። ጌታቸው ረዳ በተለይ በትግራይ ጦርነት አሁን በ2 ዓመቱ እንትን ጊዜ በትግራይ ጦርነት ጊዜ ጁንታ ተብሎ አዋሽ አርባ ልክ እንደነ ሌሎቹ እንደነ ኢትዮ ፎረም ጋዜጠኞች ሌሎችም ሲታሰር ነበር። አሁንም ደግሞ አሰሩት። ዛሬ ነው የሰማነው። ከአዲስ አበባ የተረጋገጠ ዜና ነው። የፈንታል ለሚዲያ ጋዜጠኛ ፋኒኤል ክንፉ ዋናው አሳሪው ማን መሆን እንደሚችል እንገምተዋለን። የደብረጽዮን ነው የምናምን ደጋፊ ነው እያሉ ለትክክለ ስንት ዓመት የሰራበትን ጆርናሊዝም 20 ምናምን ዓመት የሰራበትን ጆርናሊዝም አሁን ዛሬ ደርሶ ዛሬ ጌታቸው ሲሾም ዛሬ የሚታሰርበት ምክንያት ግጥጥሞች ነው ወይስ ሆን ተብሎ ነው? የተወሰነ
ስለዚህ ጉዳይ መናገር ተገቢ ነው። ወደ ኋላ በተለይ ከያዕቆብ ጋር ስለምንመጣ በሰፊው እሱ ላይ የምናነሳው ይሆናል። ከኛ ጋር እንድትቆዩ ግብዣችሁ ነው። ተመልካቾች ዩቲዩብ ላይ ያላችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ ማድረግ አትርሱ። ሚዲያውን ደግፉ ያላችሁበት። በቀጥታ አሁን ያልኳቸው አርዕስተ ዜናዎችን የጌታቸው ሹመት ከጀርባ ያለው ትንሽ እንቃኛለን። ያው እልህ የተጋባው አብይ ህወሓት ጋር እልህ ተጋብቶ የማይደረግ ሁላ የማይባል ሁላ እያደረገ የኢሜል ፕሬዝዳንት ልምረጥላችሁ ህወሓት የሚባል ቃል እንኳን ሳያነሳ ወደ ወረደን ሹመት ሲሰጥ እዛው አንድም ነገር ወይ በወደ ወረደ ወይ በአብይ ወይ በጌታቸው ቲፒኤልኤፍ የሚባለው ቋንቋ ሳይጠቀሙ ነው የሄዱት ባለፈው የሸራተኑ። ስለዚህ ጉዳይ የምንናገረው ነገር ይኖረናል። የጌታቸው ሹመት አነጋጋሪ ሆኗል። ፓብሊክ ፊገርም ስለሆነ የትግራይ ፖለቲከኛ ስለሆነ ይታወቃል። ትግራይ የኢትዮጵያ ፖለቲካ የሚዘወረው በትግራይ ነው፣ በህወሓት በቲዲኤፍ በትግራይ ነው። አብዛኛው የኢትዮጵያ ፖለቲካ የሚሽከረከረው ሁሉም ዜና ተመልከቷቸው። የኮሪደር ልማት ምናምን ከሆነ ብቻ ነው አዲስ አበባ ምናምን ዜና ሊሆን የሚችለው። ፖለቲካ ነክ የሆነ ፖለቲካ ነክ ከሆነ ወይ ቀይ ባህር አካባቢ ነው ወይ ትግራይ ቲፒኤልኤፍ ህወሓት ቲዲኤፍ ነው። የትግራይ ጸጥታ ኃይል ምናምን በሚል የተለያየ ቋንቋ በሉት እዚህ አካባቢ ነው የሚሽከረከረው። እና እኛ ይሄ ሚዲያ እንደ ሚዲያ አጀንዳ አደረገው፣ ትልቅ አጀንዳ እናደርገው ለወደፊትም ቢሆን ስለምናውቀው እየተከታተል ነው ስለነበረ ነው። የጌታቸው አካሄድ የት እንደነበረ የት ውሎ የት ሲያድር እንደነበረ ስካይላይት ሌሊት መጥቶ ሚድናይት ጠቅላይ ሚኒስትር ከቤት አይወጣም። የጸጥታ ስጋት አለበት ምናምን ስጋት አለበት። ሚድናይት እነ ሽመልስ አብዲሳ ጋር ሲዝናኑ አምሽተው መጨረሻ ላይ አሪፍ ነው ሙዱ አሪፍ ነው ልምጣ ስካይላይት መጥቶ ብቻው ማንም አጃቢ ምናምን ከኋላ አድርገው ብቻው ሁለቱ ብቻ ጋቢና ውስጥ ተቀምጠው አብይ እየነዳ ሌሊት ይወስደው ነበር። ሌሊት ሞቅ ካላቸው በኋላ ከሚድናይት በኋላ አምጡ ተብሎ ይሄ መቼ ነው? የዛሬ 8 ወር 9 ወር ቆይቷል። ይሄ በዛን ሰዓት የነበረ ብዙም አስፈላጊ ስላልነበረ ለትግራይ ፖለቲካም ጥሩ ስላልሆነ ዝም ብለን ስናልፈው ነበር። በርካታ ማስረጃዎች እያለን ማለት ነው። የዓይን እማኞችም ማስረጃዎችን እያሉ አናወራው ነበር። አሁን አንዳንዱ ይበሳጫል። ምን ነው ጌች ለምን የጄኖሳይደር መንግስት እንዴት አድቫይዘር ትሆናለህ? 1 ሚሊዮን ህዝብ የፈጀው የብልጽግና መንግስት እንዴት አድቫይዘር ትሆናለህ? እነገዱ አንዳርጋቸው ጥለው ሄዱ፣ እነ ለማ መገርሳ ጥለው ሄዱ። ማንም ስንት ባለስልጣን አንዱ ባንዱ እያራገፈ ሄደ። ስንት ጉምቱ የሚባሉ ባለስልጣናት በሙሉ እያየናቸው እንደ ጧት ጤዛ እየረገፉ ሄዱት። አሁን ባለቀ ሰዓት እንዴት ይሄን ስልጣን ለመቃረም ብልጽግና አካባቢ እንዴት ተገኘ? አንዳንዱ ምን ያድርግ የሚልም አለ። እንጀራ እና በረንዳ ዳሪ ይሁንልኝ ይላል። እንጀራ ማስተርስ የዓለማ ዩኒቨርሲቲ ግራጁዌት ነኝ የሚል እንጀራ እና ከኢትዮጵያ መውጣት ስለማይችል እኮ ነው ተገዶ ነው እንዳይባል ውጭ ወጥቶ እንደፈለገ የሚገባበት ሀገር፣ ዱባይም አሜሪካም የትም አውሮፓም ሄዶ የሚመለስበት ሀገር አማራጭ ሊሆን አይችልም። እንጀራ ፍለጋ ሊሆን አይችልም። ቤት ፍለጋ ምናምን ህንጻ የሆነ ሀብት ፍለጋ ሊሆን አይችልም። ህሊና ላለው ሰው እንደዛ አይደለም። ከመጀመሪያ ጀምሮ ግን ጌታቸው ትግራይ ውስጥ ነበር ወይ? በዚህ ሰዓት 2 ዓመት ሙሉ ስለ አይዲፒ ህወሓት ጉባኤ አልገባም፣ ህወሓት ማከፍላት አለው፣ እኔ ነኝ ህወሓት በጌታቸው የሚመራ የህወሓት እንትን በደብረጽዮን የሚመራ ህወሓት 2 ህወሓት ነው ያለው ምናምን እየተባለ አንጃ እያለ አሁን ጌታቸው ህወሓትን አንጃ ማለት ሞራል አለው። አሁን የብልጽግና ሹመኛ ሆኑ አንጃ ማለት እንትን የለውም፣ የብልጽግና ሹመኛ አይደለም ሊለን ይችላል። አሁን ይበል ችግር የለውም። ለዛ ነው ለምን ትግራይ አጀንዳ ስላላት ትልቅ አጀንዳ አታረገውም። የትግራይ አሁን ትግራይ በፍጹም እሹ ሊሆን አይችልም። ትግራይ ወይም በምን ካፓሲቲ ነው ህወሓት ቦታ አለው? በፌደራል ቦታ የለውም። እንኳን ቦታ ሊሰጠው ህወሓት የሚለው ቋንቋ ሳይጠቀም ነው የጌታቸው ለእንትና ያስረከበው። ቢቢሲ ትግርኛ ያደረገው ቃለ መጠይቅ እያየው ነበር። ሸዋሚ ጠቅላይ ሚኒስትር ነው፣ ፓወር ያለው ጠቅላይ ሚኒስትሩ ነው እያለ ነበር። እንደዚህ ፈረመው ከሬድዋን ሁሴን ጋር የተፈራረመ ሰውዬ ራሱ ጌታቸው የፈረመው ትግርኛ ቢቢሲ ላይ ያነበብኩት አስገራሚ ነው። ከማን ጋር ነበርኩ የሚያስብል ነው። ከማን ጋር ነበርኩ የሚያስብል ነው።
ወድ ወረደም ጭምር ስንት ሲያሻው ነበር ይገባናል ያለው የውስጣቸው ችግር እናውቀዋለን ግን አሁን ግልጥልጥ ብሎ ለመታገልም ግልጽ ነው አሁን ይሉኝታ የለ ምናምን የለ ፊት ለፊት እንደዚህ የምንገናኝበት ጊዜ ሰፊ ይሆናል ወደፊቱ ማለት ነው እና ለምንድን ነው የትግራይ ራሱ አጀንዳ አለባት ምንለው ከዚህ በኋላ ጌታቸው 2 ዓመት ሙሉ ያሻት 2 ዓመት ሙሉ ስለ ሉዓላዊነት ስለ ዳር ድንበር ስለ የአማራ ኃይሎች ይውጡ የዚህ ኃይሎች ይውጡ ምናምን የሚባል ቋንቋ ራሱ አይዲፒ የሚባል በቃ ይመለሱና ምናምን እያለ ሲያላግጥበት የነበረው የህወሓት ጉዳይ እከፋፍላለሁ ብሎ እኔ ነኝ ትክክለኛ ህወሓት ጉባኤ አካሄዳለሁ ምናምን እያለ ሲያላግጥበት የነበረው የትግራይ ህዝብ እንዲሁ መሃል ላይ የነበረ ሊምቦ ውስጥ ገብቶ ወዲያ ወዲህ ሳይል ክራይሲስ ውስጥ የነበረ ህብረተሰብ አሁን ገለጥለጥ ብሎ ካምፕ ኤ ካምፕ ቢ በደንብ የሚለይ ስለሆነ አድቫንቴጅ ነው ለትግራይ እሳን ኦፖርቹኒቲ ለወደፊቱ ለመሄድም ጭምር ማለት ነውና አስረግጦ የትግራይ ህዝብ የሚያውቀው የፕሪቶሪያ ሰላም ስምምነት የሚባል አለ ወድ ወረደም ትላንት ህወሓት መቼም በደብረጽዮን የሚመራ ህወሓት ብሎ ነገር የለም ህወሓት ነው ብለናል ከዚህ በፊትም ህወሓት አንድ ነው እና አቀባበል አድርጎ ትላንት ራት ግብዣ ጋብዞ አድርጎ ነበር ለጀነራሉ ዋና የትግራይ ህዝብ አጀንዳ የጊዜያዊ መስተዳድሩ የወደረደም የአጠቃላይ እሱ የሌሎችም ትብብር ያስፈልገኛል ብሏል ፕሪቶሪያ ስምምነትን ማስፈጸም ነው ሌላ ጉዳይ የለንም ብሏል ሌላ ጉዳይ የለንም እና ምን ጥርጥር አለው ጌታቸው የትግራይ ፖለቲካ ሰብሮ ሰባብሮ እዚያ አድርሶት ነበር መጨረሻ ላይ ትግራይ አሸነፈች ህወሓት አይደለም ያሸነፈው ህወሓት አለ ወይ ደብረጽዮን ምናምን የሚባል አይደለም ያሸነፈው ትግራይ እንደ ትግራይ ነው ያሸነፈች ከማን ጋር ነበር የገጠመችው ከብልጽግና ጋር ነበር የገጠመችው በጣም ከባድ የሚባል ከባድ የ2 ዓመት ጦርነት ማን ከማን ጋር ነበር እናውቀዋለን ይሄ ግን ለየት የሚያደርገው ውስጥ ሰርስሮ ገብቶ ፖለቲከኞች እንደሚሉት ኢንጋልፍመንት እና ኢንፊልትሬሽን የሚሉት ኢንጋልፍ አድርጎ ከቦ እንደዚህ በከበባ ኢንፊልትሬት አድርጎ ሰባብሮ ገብቶ ውስጥ አባላትን ተራ አድርጎ ለሁለት ሰነጥቃለሁ ብሎ የሞከረው በፍጹም በስንት ከባድ መስዋዕትነት እዚህ ደርሷል እና አሸንፋለች ነው ኬዝ ክሎዝድ ነው የጌታቸው ጉዳይ ኬዝ ክሎዝድ ነው ከዚህ በኋላ እንደዚህ ነኝ እኔ ነኝ ትክክለኛ ህወሓት እኔ ነኝ የዚህ ህወሓት ምናምን እያለ የሚያላግጥበት ጊዜ አይኖርም ይጫወትበት ከፈለጋ ያው ወዶ አይደለ እንደ እየተጫነ ያለው ነሐለ ያዝ መጸካ አድግሳ ጽቢቃ ጻኑ ይባል ድምጽ እያሰማ ያው የጮኸ የመጣ አህያ በደንብ አርጋ አስረግጠ በደንብ አርጋ ከበድ አርጋ ጫነው ነው ይባላል ያው ዝም ብሎ ያው ትራንስሌሽን ትክክል ባይሆንም ከዛ ውጭ ግን የጌታቸው ኬዝ ክሎዝ ነው ስንል ወደፊት ነው የምንሄደው ነው የራሱ እንትን ስለሆነ አጀንዳ ፎከስ ሊሆን አጀንዳ ነው ትግራይ ያላት አጀንዳ 2 ዓመት በራሷ ልጆች ስትንገላታ የነበረች አሁን ነገሮች ዘጋግታ ወደ ቀጥ ብሎ መንገድ አለ ወደፊት አብይ ወደደም ጣላም መጋፈጥ ያለባቸው እውነታዎች አሉ መሬት ላይ ከትግራይ ጋር ጦርነት የሚፈልጉ ናቸው ሰላም የሚፈልግ ነው ጌታቸው 2 ዓመት ሙሉ ለሰላም ሰርቷል ለምናምን ሰርቷል ለኔ ሰርቷል ማለት ነው የሚቀለው ጌታቸው ለማን ሲሰራ እንደነበረ ስንት የትግራይ ሚስጥር አሳልፎ እንደነበረ እናውቃለን የተወሰነው ሚዲያ ላይ ስናጋራው ነበር የተወሰነው ማናጋራው ለወደፊቱም ቀስ ይያል ምናጋራው ግን አሁን ለጊዜው ለማናጋራው ብዙ ነገር አለ ትርጉም ስለሌለ እና አሁን ክሪቲካል ቦታ ላይ ሾም ያለው የሚለው ምክንያቱ እዛ ስለሆነ ነው ስለዚህ በዝርዝር እንሄድበታልና የጌታቸው አዲስ አሁን ግልጥልጥ ብሎ ጀነራል ገሊ አግጃለሁ ፍሳህ ማንጁስ አባረርያለሁ መግበይ እንትና ምናምን አግጃለሁ ምናምን ይያለ እና እነዚህ የአዲስ አበባ መግለጫ ሲሰጥ የነበረው በአማርኛ ሸራተን አዲስ በቀጥታ ስርጭት ይሄን ሁላ ነውረኛ የሚባል ተግባር ሲፈጽም የነበረው በሚዲያ እናውቀዋለን አሁን ግልጥልጥ ያለ ነገር ነውና ዋናው ትግራይ መሪዋ መረጠች ትግራይ መሪዋን የመረጠችው አብይ አልመረጠላትም ትግራይ የለችበትም ህወሓት ያው ነግሮታል አሪፍነቱ ባለፈው የኢሜል ፕሬዚደንት ሲል የምን ኢሜል ተነጋግረናል እኮ ወድ ወረደ ሰተናል ከወድ ወረደ ውጭ ሌላ አንቀበልም እሱን እንተያያለን ሲለው ከዛ ጠፋ ኢሜል የሚባል ጠፋ ከዛ ወሬት ገባ እልህ ውስጥ ገባ
እልህ ውስጥ ደግሞ እልህኛ ሰው ማገኘ ጌታቸው ሄዱላፍ መቼም የመሪ ከመሪ የሚጠበቅ እንደዚህ አይነት እልህ እኔ ሰምቼም አይቼም አላውቅም። ወዴት ነው የሚወስደን? የአብይና የህወሓት የእልህ መንገድ ወዴት ሊወስደን ይችላል? እና የፕሪቶሪያ ሰላም ሰነድ አላከብርም፣ ቲፒኤልኤፍ የሚባል አላከብርም፣ የሰነድ የምናምን ሰነድ ውል ተዋዋይ የሌሉበት ፕሪቶሪያ የተፈራረመውን እሱ አላቅም፣ እዚህ ግን ሌላ ሰነድ የቃል ኪዳን ሰነድ ፈርም ወድ ወረደ ብሎ እንደዚህ አይነት ጨዋታ ህወሓት የሚባል ቋንቋ ግን አታሰሙኝ ብሎ ሸራተን አዲስ ከውስጥ ከጀርባ ግን ወድ ወረደ እሱ ነው የምትሾመው ተብሎ ተስማምተው ግን ህወሓት የሰጠይማ ሚዲያ ላይ ስም አልጠቅስም በሚል ተራ የሰፈር መደዴ አስተሳሰብ ነው። ተራ ዩቲዩበር ሊተነትነው የሚችል ተራ ነገር ነው። የብሽሽቅ ወይ የገንዘብ ዝም ብለህ የምታበሽቀው ነገር ነው። ኃላፊነት ያለው መሪ እንደዚህ አይደለም ያደርገው አይደለም። እና ዋናው ትግራይ ትዴፍ መሪውን ይመርጣል። እርምጃ ወስዷል። ትክክለኛ በሰዓቱ እርምጃ ወስዷል። በሰዓቱ ማለት ከዚህ በላይ በቃ መታገስ አልችልም፣ ይህን ሁላ ታግሻለሁ ለትግራይ ስል ይህን ሁላ ታግሼ ኤግዞስ አርጌስት ጨርሱት ብዬ ትራርጊያለሁ። ክብራቸው እየተነካ የትግራይ ሚስጥር እንዲሁ ዝም ብሎ ወላላ ሜዳ ላይ እየጣሉት አዲስ አበባ ሄዶ እያቀበለ የሌለ ዲፋሜሽን ትግራይ ላይ እያዘመተ እንደዚህ ያደርጋል። ከእንትና ጋር ያገናኛሉ ምናምን ትግራይ ውስጥ ተቀምጦ አገነስ ራሳቸው ጀነራሎች የሚጠብቁት እነሱ ላይ ሲያላገጥ ነው። ማን ነው የሚተማመነው? ማንንም ከስልጣን አያስወግደኝም አብይ አህመድ ነው የሾመኝ አይደለም አለ ነው። የሾመ የትግራይ ህዝብ ነው የሾመ። አንተ የነበርክበት ህወሓት ነው። አብይም የተማመንክ ጊዜ አሽቀንጥሮ ይጥልና አዲስ አበባ ትሆናለህ አልነው። ሆነ። የምሬ ነው ሆነ። የትግራይ ህዝብን ሳታከብር የትግራይ ሰራዊትን አንቋሸ። ከስንት መዓት ያወጣ ስንት መስዋዕትነት ከፍሎ ጌታቸው እንዳይሰዋ እየተባለ ስንት ወጣቶች ስንት ቲኔጀርስ ያለቁበት ጦርነት ጌታቸው ፖለቲከኛ ነው ለትግራይ ይጠቅማል ተብሎ ተንከባክቦ መቀሌ ያደረሰ። አሁን አላቅም አብይ ነው የኔ አዳኝ ካልክ ይሁንልህ። ለለማ አላዳነ ለገዱ አልሆነም። እኛ ከታች ያለው አረፋ ነው፣ እኛ ከላይ ያለ ነው ለነ ዮሐንስ ባያ ያለው አልሆነም። ጁንታ ያለ አብሮ ወደ ትግራይ ጦርነት የዘመተ ለነ ክርስቲያን ታደለ አልሆነም። ለማንም አልሆነም። ማንንም አልሆነም። እና የጌታቸው ሽመት የብዙዎች ብዥታ ያጠራ ነው። አንደኛ ያጠራው ነገር ሁለት ህወሓት አለ የሚለው ነገር ያለቀው ጉዳይ ነው። ይሄ ነበረው እንደዚህ አይነት ብዥታ ምናምን ህወሓት ሁለት ህወሓት ግራ ሲያጋባ የነበረ ግራ ሲያጋባም የነበረ አለቀ። እሱ ጉዳይ የተዘጋ ነውና የምስራቅ አፍሪካ ጉዳዮች አማካሪ ብሎ ተመልካቾች አንድ ጉዳይ እናንሳ። የምስራቅ አፍሪካ ጉዳዮች አማካሪ ማለት ግዙፍ ስልጣን ነው። ይሄ የውጭ ጉዳይ ሚኒስቴር ስልጣን ነው። በተለይ ዲፕሎማሲ አካባቢ አክቲቭ የሆናችሁ የምስራቅ አፍሪካ የውጭ ጉዳይ ሚኒስቴር አብዛኛው ስራ ስለ ፊሊፒን ስለ ኢንዶኔዥያ አይደለም። ትልቁ ትኩረት የሚሰጠው ቀጠናውን ነው። ዝም ብሎ የአውሮፓ ጉዳዮች ዳይሬክተር አንድ ሰው ወይ ጸሐፊ ይኖረዋለች ወይ ሁለት ሰው ምናምን ይኖር ከታች። አብዛኛው ስራው ግን የውጭ ጉዳይ ሚኒስቴር የምስራቅ አፍሪካ ጉዳይ ነው የሚከታተለው። ምስራቅ አፍሪካ አብዛኛው ስራው ለምሳሌ የወደብ ጉዳይ አለ፣ ከጅቡቲ ጋር እንበለው ከኬንያ ጋር እንበለው በርበራ ምናምን የሚባለው የሴኩሪቲ ጉዳይ አለ፣ የጸጥታ ጉዳይ የሪጅኑ ጸጥታ ጉዳይ አለ፣ የማይግሬሽን እንዳልኳቸው የኢኮኖሚ የቀጠናው የኢኮኖሚ ኢንተግሬሽን ጉዳይ አለ እና ማህበራዊ ኢኮኖሚያዊ እዚህ አካባቢ አብዛኛው 90% 80% የውጭ ጉዳይ ሚኒስቴር ትልቁ ትኩረት ምስራቅ አፍሪካ ነው እና በአጠቃላይ 80% የውጭ ጉዳይ ስልጣን ለጌታቸው ሰጠው ማለት ነው። ለጌታቸው ሰጠው። ይሄ ምን ማለት ነው? ውጭ ጉዳይ እያለ ራሱ መስራት ያለበት የምስራቅ አፍሪካ ምናምን ራሱ ውጭ ጉዳይ አለ። ይሄ እያለ ከጌዲዮን በላይ እኔ አንተን ነው ማምነህ፣ ከጌዲዮን በላይ አንተ ብልጽግና ነህ፣ ከጌዲዮን በላይ ለኔ ታማኝ ነህ፣ የኔን ስራ መስራት ትችላለህ የማለት ያክል ነው። ሌላ ቋንቋ የለው። ትልቅ ሚስጥር ያለበት አካባቢ ነው
ውጭ ይሄ አካባቢ ለተራ ሰው የሚሰጥ አይደለም። ለምሳሌ የአውሮፓ ጉዳዮች አማካሪ ወይም የአውሮፓ ጉዳዮች ዳይሬክተር ከተባለ ዩዥዋሊ አውሮፓ የሆነ ሀገር አምባሳደር የነበረ ኤምባሲውን ጊዜውን ጨርሶ ወደ አዲስ አበባ ሲመለስ የሆነ ዳይሬክተር ምን ይሆናል? ከዛ የት አካባቢ ይሆናል? የዛ አካባቢ ነው የሚሆነው። አውሮፓ ከነበረ አውሮፓ፣ የአሜሪካ ጉዳይ ከነበረ አሜሪካ አምባሳደር የነበረ ነው ዩዥዋሊ የሚሆነው። አውሮፓ አምባሳደር የነበረ የአሜሪካ አድቫይዘር ሊሆን ይችላል። የአሜሪካ ጉዳዮች ምናምን ሊሆን አይችልም። ምክንያቱም ምንም እውቅና የለውም፣ አይተዋወቅም፣ ኔትወርክ የለውም፣ አድቫይዝ ሊያደርግ አይችልም። ስለዚህ ተሞክሮ ያለው እዛ አካባቢ ነው በተሞክሮ እና ብዙ ወሳኝ ሚስጥሮች ያሉት ምስራቅ አፍሪካ ነው። ብዙ ወሳኝ ሚስጥሮች ማለት ታማኝ ሰው የሚያስፈልገው እሱ ነው። ይሄ በጣም ታማኝ ሰዎች አሁን እነ ትላልቅ ሰዎች የነበሩበት እዛ አሁን ትልቁ ፖለቲካ ነገር የሆነ ተናጋ ሲባል ሄዶ ወዲያው ቀየር የሚደረገው ውጭ ጉዳይ ሚኒስትር ስንት ሰው ነው የቀየረው? ወርቅነህ ገበየሁ ነበር። ከዛ ማን ይመጣ? ከገዱ እንዲያውም ታዬ አጽቀሥላሴ፣ ከዛ ብዙ ናቸው ከዛ በኋላ የመጡት እና ይሄ ጌዲዮን መሀል ላይም ሊኖሩ ይችላሉ በሚኒስትር ዴኤታ ምናምን። ስለዚህ የጌዲዮን ስራ ነው የተሰጠው። ከጌዲዮን በላይ አንተን ነው ማምን ብሎታል። እውነት ነው። የምስራቅ አፍሪካ ተባለ እንጂ ተመልካቾች፣ የምስራቅ አፍሪካ ጉዳይ ተባለ እንጂ ጌታቸው አድቫይዝ የሚያደርገው ሁለት ጉዳይ ነው የሚከታተል አድቫይዝ የሚያደርገው ህወሓትን ነው። ህወሓት የማጥፋት ፕሮጀክት አንደኛው ነው። የትግራይ ጉዳይ ህወሓትን የሚከታተለው አማካሪው ማለት ነው። ህወሓት እንዴት አድርገን እናርቅቃት፣ እኔ ማቀው ነው ልጅ አለኝ፣ እንደዚህ እናደርግ ነበር፣ እዚህ ስብሰባ ላይ እንደዚህ አይነት ቃለ ጉባኤ እንትን አድርገን ነበር፣ ውሳኔ ያሳልፈን ነበር፣ እገሌ እንደዚህ ብሎ ነበር፣ ለወደፊቱም ያው አብሮ አይደል ሲወስኑ የነበሩት አብሮ አይደል የጊዜ ጉዳይ ሆኖ እና እችን መጠቀም አለበት። ትኩስ ኬክ ነው እንዲሁ በቀላሉ የሚጋጥ ነው ጌታቸው። ሌሎቹ ተግጠው አልቋላ። ጌዲዮን ምን ያደርግለታል? የህግ ጉዳዮች አለ፣ የጄኖሳይድ ጉዳይ ደብቆ ነገሮችን ብዙ ነገር ወንጀሎችን እንትን አድርጎ ለሚስቱ አስረክቦ ወደ ውጭ ጉዳይ ሄዷል። አሁን ዋና ወሳኝ የሚባለውና በተለይ ምስራቅ አፍሪካ አካባቢ ምስራቅ አፍሪካ ሲባል የፋኖ ጉዳይ የሚከታተል ነው፣ የህወሓት ጉዳይ የሚከታተል ነው፣ የቲዲኤፍ ዋና ነው። የቲዲኤፍ ከኤርትራ ጋር ያለው ጉዳይ የሚከታተል ነው፣ ከኦላ ጋር ያለው ጉዳይ የሚከታተል ነው። ምስራቅ አፍሪካ የሚባለው ያው ሱዳንም ጭምር ግብጽም ጭምር እዚህ አካባቢ ያለው ነገር ፈትፍቶ ይሰጠኛል ብሎ ምክንያቱም ሚዲያ ላይ ሲሰጠን የነበረ እሱ ነው። ሚዲያ ላይ ያልታየ ትንታኔዎችን ያልተሰሙ ትንታኔዎችን ሲያሰማን የነበር ጌታቸው ነው እና ጌዲዮን ይሄን እዚህ አካባቢ ምን ያደርጋል? እሱ መንፈሳዊ ነው፣ ሚስጥር አያውቅም። ቲዲኤፍ አካባቢ አልነበረም። ህወሓት ቢባል የማያውቀው ነገር የለም። ሻዕቢያን አያውቅም፣ ፋኖን አያውቅም፣ ኦላን አያውቅም። ህግ ጉዳይ ነው የሚያውቀው፣ ዲፕሎማሲም አይደለም የሚያውቀው እና ድፍረትም የለውም ፎር ዛት ማተር። እና ለዚህ ነው አሁን ጌታቸው እዚህ ውስጥ የከተተው እና በቅርቡ የፒፒ የብልጽግና አሁን አባል አይደለም ኦፊሻል ማለት ነው፣ በተግባር አባል ነው። አሁን ስንት ቅጥል የሚል ትውልድ እንዳለ እኔ አውቃለሁ። በተግባር እናውቀዋለን ነው። በቅርቡ ግን ታዛቢ አድርጎ ስብሰባ ላይ ታዩታላችሁ የብልጽግና ጉዳይ። ከዛ የሆነ ጊዜ በኋላ ደግሞ ማዕከላዊ ኮሚቴ ስራ አስፈጻሚ ልክ አቦይ ስብሃት ሾመው ጠቁመው ማዕከላዊ ኮሚቴ እንዳሾሙት የሆነ ጉባኤ ሲካሄድ የሆነ ጊዜ በቃ ማዕከላዊ ኮሚቴ ስራ አስፈጻሚ ይገባል። በዚህ እንትኑ ማለት ነው። እና የሚያስቆጨው ነገር በሁለት ዓመት ጊዜ ስለ ትግራይ አይዲፒ የትግራይ እናት አይዲፒ ዳስ ውስጥ አድራ የምትውለው እናት ጌታቸው እኮ የአብይ አማካሪ ሆነ ብላ ስትሰማ ሽረ እንዳስላሳ አብይ አዲ የትም ሸራሮ የትም ሆነ መቀለ የትም ሆነ ምን ይሰማታል? የትግራይ እናት ነው። የትግራይ አባቶች ምን ይሰማቸዋል? ከቺ የመጨረሻ ሰልፋቸው ነች። በቅርቡ እንመልሳቸዋለን እያለ እልል ብሎ የሚያስጨበጭበው እነዚህ ሰዎች ምን ይሰማቸዋል ነው ትልቁኛ። ኦልሬዲ እኛ ነን ደርቀናል እዚህ ላይ። እነሱ ግን ምን ይሰማቸዋል ነው። የትግራይ ስለ ትግራይ ሉዓላዊነት ጉዳይ አንድም ቀን ትንፍሽ የማይል የአይዲፒ ጉዳይ በእልህ ጉዳይ ነው። ያ ቡድን እኮ ነው እኛ የውስጣችን ፖለቲካ ጥሩ ስላልሆነ እኮ ነው አይዲፒ ያልተመለሱ ይለናል። ሉዓላዊነታችን እኮ ማስከበር ያልቻልነው እኮ በውስጣችን ምክንያት እኮ ነው ይለናል። አብይ ማህተም የቦሌ ማህተም ይዞ የሉዓላዊነት ማህተም ይዞ የኤርትራ ሰራዊት ውጣ የአማራ ኃይል ውጣ ብሎ መናገር ይቅርና ራሱ እያሰለጠነ
ተከዜ ዘብ እያለ ጓደኛው ሽመልስ አብዲሳ በጀቱ እያሰለጠነ አሁን ይሄን ሁሉ ጥንቅር አድርጎ ትቶ ዋና አሰልጣኝ ሆኖ ቁጭ ሊል ነው ማለት ነው። ቶሎ አጠናክረው ተከዜ ዘብን አጠናክረው ኤርትራ ጦርን አታስወጣ የማህሎች ምን አታስወጣ ስለ አይዲፒ ጉዳይ ምናምን አታውራ ቲፒኤልኤፍን ሰባብረው በዚህ መረዳሃለሁ እና እዚያ አካባቢ የሆነ አሊያንስ እንዳይፈጠር ምክንያቱም መንግስት ነው አንድ እኮ ጌታቸው የብልጽግና መንግስት ሊሰበር ሊወርቅለት አይፈልግም ለምን ሹመኛ ነው የራሱ መንግስት ነው አድቫይዘር እንዳትወርቅ አጠናክረሃለሁ አንተ የፖለቲካ ድንክ ብያለሁ ትላንት ግን ድንክ አይደለህም ሰባተኛ ክፍል ከሰባተኛ ክፍል ወደ ፒኤችዲ ሄዳ የዘለለ ብያለሁ አዋርጃለሁ ግን በቃ ተው በቃ እንዲያውም ፕሮፌሰር አደረጋለሁ ብትባለ ፕሮፌሰር ብየጠራሃለሁ እና እንዳይወርቅበት ነው የሚፈልገው ይሄ መንግስት ስለ ሉዓላዊነት ስለ ህወሓት ስለ ቲዲኤፍ ጉዳይ ምናምን ለዛ ነው ቲዲኤፍ ትጥቅ መፍታት አለበት 274 ሺህ ሰራዊት አለው በጀታችን በላው በቃ በብዙ ነገር ቲዲኤፍ ላይ ሲዘምት የነበረው ውሎ አድሮ ግልጥልጥ ብሎ ካምፑ የለበሰው ኮፍያም ግልጥልጥ ብሎ ወጥቷል እና ታማኝነቱ ዝም ብላችሁ ስታስቡት ታማኝ ሚስጥረኛ ነው ወደ ሚስጥራዊ ቦታ የሚወሰድ ሚስጥረኛ ነው ለምሳሌ አብርሃም በላይ ሚስጥረኛ ነበር በትግራይ ጦርነት ጊዜ መከላከያ ሚኒስትር ነበር ድሮኖቹ ሲገጣጠሙ ደብረዘይት ሄዶ ቢሾፍቱ ሄዶ ሲገጠም እዛው አድሮ ውሎ ይሰራ ነበር በሚስጥር ሲገጣጠሙ ያው ይሄ እዛ እንትኑ እና መቼ መከላከያ ሚኒስትር ሆኖ ቀላል ሰው አይደለም ማለት ነው ሚስጥረኛ ነው ማለት ነው አሁን ወዴት ነው ወሰደ ወደ የቆላ የመስሎ ምናምን አርጎ ወሰደ አሁን ሌስ ኢምፖርታንት ነው አሁን ያልተበላ ሰውዬ እዚህ ያለልኝና ይሄን ነው ማቀርበው የምስራቅ አፍሪካ አድቫይዘር ሚኒስትር አድርጌ ሾሜያለሁ ብሎ እነዚህ ኦሬዲ አገልግሏል ያላገለገለ ፕላስ መበቀል የሚፈልገው የሆነ እንትን አለ እንደ ህብረተሰብ መበቀል ይፈልጋል ቲፒኤልኤፍን መበቀል ይፈልጋል እንደ ግለሰብም ሰውየውን መበቀል ይፈልጋል እንደ ግለሰብ ዝም ብሎ ምን አይነት ህሊና ቢኖርህ ነው ትላንት የፖለቲካ ድንክ ነው መሃይም ነው ጄኖሳይደር ነው እኛ ከንጦጦ መቼም አንመለስም ጅግጅጋ ከሄዱ እስከ ጅግጅጋ ሄደን ይዛቸዋለን ሲል ቆይቶ መጥቶ እስከ ጅግጅጋ አሳደደሃለሁ ያለው ሰውዬ ብቻ እኔ ነኝ አድቫይዘር በቃ እሺ ብሎ የተቀበለ ሰው ምን ሊባል ይችላል ሹመት እኮ ተጠይቆ ነበር ጀነራል ጻድቃን እኮ ተጠይቆ ነበር ራሱም ነግሮናል እኛም ሰምተናል አልቀበልም ብሏል የትግራይ ጉዳይ በእንደዚህ አይነት ሁኔታ እያለ እኔ የፌደራል ሹመት አልቀበልም ብሎ ጀነራል ጻድቃን ይሰማነው እንደዛ ዶክተር አማኑኤል የትግራይ ጤና ቢሮ ኃላፊ ማናት ሊያ ዶክተር ሊያ ስትሄድ አማኑኤል ዶክተር አማኑኤል ኃይለ ዶክተር ሊያ ስትነሳ ከጤና ጥበቃ ሚኒስቴር ዶክተር አማኑኤል ተጠይቆ ነበር ስጡን ጤና ጥበቃ ያዙት ዶክተር አማኑኤል ያዙት ሲባል ኖ ነው ያለው አሁን እሱ ኖ አላለም ወዲያው ነው ተቀበለ የሰማነው ሚዲያዎቹም ያው እቺም ያስተጋቡት መጨረሻ ላይ አልተቀበልኩም ሊላ ይችላል ይሄን ሁላ ሚዲያ ከተስተጋባ በኋላና ታማኝ ሲሆን ነው ትክክለኛ ቦታ ላይ የተቀመጠው ትክክለኛ ሚስጥር የሚሰራበት ቦታ እንጂ ግብርና ቢሮ ምናምን አይደለም የሀገሪቱ ሚስጥር ያለችው ጌዲዮን ጢሞቴዎስም ዋናው ስራ ሚኒስትር ኦፍ ፎሬን አፌርስ ቢሆንም አይ ይሄንን ካንተ ገንጥዬ ወደዚህ ሰጥቼዋለሁ ብሎ ነው ተናገረው ይሄ ገባን ባለፈው አንድ የርክክብ ስነ ስርዓት ላይ አንድ ጊዜ ሲናገር የሰማሁት ማለት ትዝ በቃ የሆነ ስትራይክ ያደረገችን ቋንቋ አለ ምንድነው ያለው የትግራይ ህዝብ እንደማንኛው ኢትዮጵያ ህዝብ የለውጥ ትሩፋት ተጠቃሚ ለማድረግ አለ የለውጥ ትሩፋት አለ የመንግስት የብልጽግና መንግስት የለውጥ ትሩፋት ማለት ነው የኢትዮጵያ ህዝብ የለውጥ ትሩፋት ኢንጆይ ያደረገ ነው ማለት ነው እንዲህ ብሎ ሲናገር ገብቶናል ያኔ አንስቼዋለሁ እዚህ ፕሮግራሙን በቃ ያለቀው ጉዳይ እኮ ነው ቋንቋ አጠቃቀሙ ራሱ እንዴት ፊት እንዳደረገ ይሄን ቋንቋ ማለት ነው በትግራይ ክልል ውስጥ አገልግሎት ተመልሶ እንዲቀጥል ለማድረግ የሰብአዊ መብት ድጋፍ እንዲገኝ ለማድረግ በተቻለ መጠን ተፈናቃይ ወደ ተፈናቀለበት አካባቢ እንዲመለስ ለማድረግ የተጀመሩ በርከት ያሉ ስራዎች የነበሩ ቢሆንም የሰራናቸው ስራዎች የቱንም ያክል አዎንታዊ ውጤት ቢኖራቸውም በተሟላ መልኩ ፕሪቶሪያን ካለ
ማሳካታችን ጋር ተያይዞ በትግራይ ውስጥ አሁንም ቢሆን ቀጣይ ችግር ሆኖ የቀጠለበት ሰላማችንን ጠብቀን ለመቀጠል የምናደርገው እንቅስቃሴን ብዙ ፈተናዎች የገጠሙበት ሁኔታ ሆኖ እስካሁን ቆይቷል። የውስጥ ፖለቲካ ንትርካችን ፕሪቶሪያ በተሟላ መልኩ እንዳይጠናቀቅ በማድረግ ረገድ የአንበሳውን ድርሻ ይዟል ብል ማጋነን አይሆንም። አሁንም ቢሆን በእያንዳንዱ ዕለት 2 ዓመት ሙሉ በውስጥ ንትርክ ያሳለፍናቸው ጊዜዎች በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን ቁስል ላይ እንጨት እንደመስደድ የሚቆጠር ነው። በአሁኑ ሰዓት በዚህ አይነት አካሄድ እንድንቀጥል የወሰንን እንደሆነ አሁንም ህዝባችን ለተጨማሪ ችግር የምናጋለጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። እንዳልኩት 2 ዓመት ሙሉ አንዱን ሲጎተት እዚህ ደረጃ ላይ ደርሰናል። አሁን አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይህን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም ተስፋ ለማደብዘዝ እንቅስቃሴዎች ማድረግ የጀመሩበት ሁኔታም ስላለ ከዚህ አንጻር ጠንክረን መስራት እንደሚጠበቅብን ማስመር ፈልጋለሁ። እንግዲህ እነዚህ ሌሎች ኃይሎችም የህዝባችን ሰላም ምናምን የሚሉት ኤርትራን ነው፣ ሌላ ቋንቋ የለውም። እዚህ ላይ ያው መድገም አስፈልገኝ ሌላ ጉዳይ ጌታቸው። ስለዚህ ግልጽ የሚሆነው ጌታቸው በትግራይ ፖለቲካ ውስጥ ህወሓት የሚባል አለ፣ ባይቶና የሚባል አለ፣ ሳልሳይ ወያነ የሚባል አለ፣ ውድብ ናጽነት ትግራይ ውናት የሚባል አለ፣ አሲምባ የሚባል አለ፣ ሌሎችም አሉ። ግን እነዚህ ፕራይመሪ ለትግራይ ቤዝ አድርገው ይብዛ ሚነስ ደጋፊ ያላቸው ፓርቲዎች ናቸው። እነዚህ አይኑ ሌላ አረጋው በረም ፓርቲ ያለው አዲስ አበባ እሱ ተወርቶ ዝም ብሎ ብልጽግና በለም። ጌታቸው none of this አሁን ከጠቀስኳቸው ፓርቲ ውስጥ አባል አይደለም። እዚህ ሰዓት እዚህ ውስጥም የለም። ውናት ላይ የለም፣ ህወሓት ላይ የለም፣ ሳልሳይ ወያነ ላይ የለም፣ ውናት የአሲምባም ማንም ጋር የለም፣ ባይቶናም የትም የለም። ትግራይ ቤዝ ያደረጉ ፖለቲካ ፓርቲዎች ጌታቸውን የሚመለከት እንትን የላቸው፣ ግንኙነት የላቸው ማለት ነው። ብልጽግና ነው። ለዛ ነው የምንናገረው እና ዌልካም ቱ ዘ ክለብ ነው መባል ያለበት። ግልጥልጥ ብሎ እዚህ አካባቢ እውነቴን ለመታገልም ግልጽ ነው። በቃ ደስ ይላል እኮ እዚህ ጋር የሆነ አንዱ ይሉኝ ታይዘዋል፣ አንዱ የሆነ ደጋፊው ያኮርፋል። እውነት እንደዚህ እኮ ነው። ኖ ታዲያ ይራብ እንዴ? ገንዘብ ምን ይብላ ታዲያ? እሱ እኮ ፎቅ የለውም እኮ፣ እሱ እኮ አልዘረፈም እኮ ድሮ በቅርብ ጊዜ እኮ ህወሓት የገባው እና በረንዳ ዳር ይሁን እንዴ ምናምን ነው እኮ አሉ። ይሄ እንትን የሚያደርጉ ሲምፓታይዝ የሚያደርጉ ልጆች አሉ፣ ሲተነት ነው ጓደኞቹ ማለት ይሄ ደጋፊዎች ነን የሚሉት። አንዴ ምን ሆነ ነው የሚለው የለም። ምን ሆነ ነው አንተ እንዲሁ በቃ እልህ ውስጥ ገባ። ዱባይ አልነበርክ እንዴ? በዛው ለምን አትቀርም? በዛው የሆነ ኤንጂኦ ለምን የሆነ ኮንሳልታንሲ ስራ ለምን አትሰራም? ስራ ገንዘብ ሊያጣ አይችልም። ጌታቸው መተዳደሪያ ሊያጣ አይችልም። ህሊና ነውና ዋናው ነገር ተመልካቾች ወድ ወረደ ባለፈው እንግዲህ የዚህ ርክክብ ላይ ዲፕሎማሲ ነው እናቋለ የመድረክ ቋንቋ እንግዲህ ጌታቸው 2 ዓመት ትግራይ ስላስተዳደረ ጌታቸውን ድጋፍ አይለየኝም እንዲደግፈኝ ተስፋ አደርጋለሁ ምናምን ብሎ ጌታ ወድ ወረደ ሲማጸን ነበር መድረክ ላይ እና ያለና አሁን በጌታቸው የሚመከር ወድ ወረደ ከትግራይ ስናገኝ እናያለን እንሰማለን። ምን ብሎ ጌታቸው ሊመክር እንደሚችል የአብይ ምክር ለምን አትለው? አብይ በቀላሉ ያንተ ምክር አይለየኝ ነው ማለት ያለበት። ጌታቸው ማን እንደሆነ ገብቶናል፣ አውቀናል። ሚዲያ ላይም ብዙ በደፍረት እንኳን ባንናገረም በርካታ እንትኖች ነበሩ። ቲፒኤልኤፍ ራሱ ይነግረዋል። የክህደት ቡድን ብሎታል። ክህደናል፣ አሳልፈ ሰጥተናል ነው። አቅም ቢኖረው ኖሮ ትግራይ ውስጥ ራሱ እንትን የሚላለሁ ይላል እንዳይያዙ እኔ አሳልፎ ይሰጠናል ብሎ ነው የሚፈሩ አለ እኮ። እሱ ጨዋ ሆኖ እሱ ኃጢአት የለብኝም ብሎ የሆነ ኃጢአተኛ ሰው ግን እንዳለ እዛ ውስጥ እና ለፌዴራል መንግስት አሳልፎ ይሰጠኛል ብሎ ነው የሚፈሩት አለ። ማን የሚባል ቲዲኤፍ የሚባል የለም እንዴ? ጌታቸውን ተንከባክቦ ያስቀመጠ ድሮን መጣች ሲባል የማን ቤዝመንት ላይ ይደር የማን አንደርግራውንድ ላይ ሄዶ ይደበቅ እየተባለ ፕሮቴክሽን እየሰጠ እየመከረ የኖረ ህዝብ እኮ አለ እኮ። እንትኖች አማካሪዎች እኮ አሉ ትግራይ ውስጥ ትላልቅ ሰዎች እኮ አሉ እኮ። አሁን እሱ ጨዋ ሆኖ
አድራጊ ፈጣሪ ሆኖ ማለት ነው። ለአብይ ግን ይሄ ሰውዬ እንደ ጨዋ ምንም እንዳላደረገ የፖለቲካ ድንክ ነው ማለት ነው። አሁንም ድረስ አብይ በዛ ያስባል ማለት የፖለቲካ ድንክ ነው ማለት ነው። እና የቲዲኤፍ ውሳኔ አሁን ብሎ ስታስቡት በተለይ የቲዲኤፍ አዛዦች ጀግኖች ናቸው። ከኮር አዛዥ ነው እንደዚህ ያደረገው ምናምን በቃ ህወሓት ሁለት ነው አንድ ነው ምናምን እያለ ምናምን ትክክለኛ ውሳኔ በትክክለኛ ሰዓት እንደወሰኑ ታሪክ ነው የሚመዘግብላቸው። ማንን ሲያባብሉ እንደነበሩ አሁን በግልጽ ነው ግልጥልጥ ብሎ ይወጣላቸው። ጀግኖች ናቸው። ክሪቲካል ታይም ላይ ከማን ጋር ገጥማቸው እንደነበረ ከብልጽግና ሰው ጋር ቲዲኤፍን ለመስበር ቲዲኤፍ ትጥቅ ለማስፈታት ብር እየበላይ ነው፣ በጀታችን ጨረሰው፣ ህወሓት የሚባል መሰበር አለበት፣ የ50 ዓመት የክራይም ኔትወርክ ሲመራ የነበረ ድርጅት ነው እያለ ያሳደገውን ድርጅት ሲያብጠለጥል ሲያንቋሽሽ የኖረ ክራይም ድርጅት የክራይም ኔትወርክ ሲመራ የነበረ ማለት መለስም እሱ ነበር ሲመራ የነበረው። ሙሴም እንደዛ ነው፣ አጋአዚም እንደዛ ነው፣ እነ ዶክተር አታክልት ቀጸላም እንደዛ ናቸው፣ እነ ሐየለሙም እነ ጻድቃንም በሙሉ ይህን በአጠቃላይ ሰብሮ የክራይም ኔትወርክ ሲመራ የነበረ ፓርቲ ነው። የክራይም ኔትወርክ ሲመራ የነበረ ፓርቲ ከነበረ እንዴት ብለህ ዘው ብለህ ገብተህ አባል ሆነ ሚኒስትር ደረስክ? እንዴት ብለህ እዚህ ድረስ ሆነ? ከዜሮ ተነስተ እንዴት እዚህ ደረስክ ብሎ የሚጠይቀው የለም። እና የመቀሌ ዩኒቨርሲቲ ሎው ስኩል ህይወቱን እኔ አላውቀውም። እኔ ሚዲያ ላይ ልናገረው ነው አልናገረው። እንዴት እዚህ ያደረሰ ድርጅት እስከዚህ ድረስ ትወርዳለህ ነው። እና ምስለኔ አንቀበልም ብሎ ነው። ምስለኔ የሚለው ቋንቋ ቲዲኤፍ 13 ነጥቦች ያሉት ሲወስን በምስለኔ ማንም ተላላኪ መጥቶ በምስለኔ የሚተዳደር ከቀበሌ እስከ ክልል ምስለኔ አንቀበልም ነው ያለው። ምስለኔ እና ብዙ ሰው ቅር አለ። ምን ማለት ነው ምስለኔ ብሎ? ምስለኔ ነው እና የማንንም ጣልቃ ገብነት አለው። የማንንም ጣልቃ ገብነት በትግራይ ጉዳይ ላይ የማንም ጣልቃ ገብነት አንታገስም፣ ቀይ መስመር ነው ብሎ ቲዲኤፍ መግለጫ ወጥቶበታል። የማን ቀይ መስመር ጥሶ ገብቶ በትግራይ ስም ቲዲኤፍ ደግሞ ጌታቸው ታጋይ እኮ ነው ታግሏል እኮ በሚለው ሽፋን ማለት ነው በቀበሌ በወረዳ በምናምን እየከፋፈለ ደጋፊ ጭምር ገንዘብ በዩኤንዲፒ በምናምን እየረጨ ገንዘብ የትግራይን ፖለቲካ ራን ልታደርግበት እንደማትችል ልታሸንፈበት እንደማትችል አሳይቶናል። ሌላ አካባቢ ልታሸንፍ ትችላለህ፣ በገንዘብ ልታንበረከከው የምትችል በርካታ ሰው ሊኖር ይችላል። ትግራይ የሚንበረከክ አይደለም፣ በገንዘብ የሚንበረከክ አይደለም፣ በሀሳብ ነው የምታንበረከከው። በእምነት አሳምነህ ነው ኢንዶክትሪኔት አድርገህ አሳምነህ ነው የምትቀይረው እንጂ በገንዘብ እንትን አድርገህ የሚቀየር የትግራይ ፖለቲካ እንደሌላ አሳይቶናል። እና አንድ ጉዳይ ተመልካቾች የወድ ወረዳ አሁን የሉዓላዊ ትላንትና የተናገረው አለ መሰረታዊ የሚባለው የፕሪቶሪያ ሰላም ስምምነት መፈጸም ነው። ስለ ሉዓላዊነታችን ጉዳይ፣ ስለ አይዲፒ ጉዳይ፣ የፖለቲካ ኔጎሽዬሽኑ ጉዳይ በግልጽ ነጥሮ መውጣት አለበት። የቲፒኤልኤፍ እውቅና ጉዳይ አለ። ዝም ብለህ ብታሸው የትም ብታሸው ምናምን ታመጣዋል። ጉራ አይደለም ታመጣዋል ሳይሆን የራሱ ህጋዊ ስለሆነ ታመጣዋል። አረበዛ ሌላ ትፈልጋለህ ማለት ነው። እውቅና ቲፒኤልኤፍ የለው ትግራይ ምርጫ አካሄዳለሁ ምናምን ብለህ ታስብ ልትቋመጥ ትችል ይሆናል። ሌላ ህይወት ውስጥ የምትፈልገው ሰላም አትፈልግም ማለት ነው። ስለዚህ ስለ ሰላም የሚጨነቅ መሪ ካለ፣ ስለ ሰላም ግድ የሚሰጠው የብልጽግና ሰው ካለ የፕሪቶሪያ ሰላም ስምምነት ምንድን ነው ይሄን ፈጽሜያለሁ። መቼም ፕሪቶሪያ ያፈረምኩት እኔ ነኝ እኮ እኔ ደግሞ በቃ ሰልሜ መሰለም ምንድነው የሚባለው ዲፌክት ማድረግ ሰልሞ ሄደዋል የሚባለው ዲፌክት ያደረገ ልክ እንደ ጃል እንትና ማን ነው ጃል መከላከያ ዩኒፎርም ያስለበሰው እንደዛ እኮ ነው። ጃል ማን የሚባለው ጃል ማዕረግ አይደለም ግን ረጋሳ እንደሱ ማለት ነው። ዩኒፎርም አስለብሶ መግለጫ አሰጠው አይደል? ብዙዎች በጣም አዘን ተበሳጨን። ምን ማለት ነው ይሄ? ከትላንት ወዲያ ከጫካ ከአምቦ አካባቢ አምጥተው በማግስት መግለጫ በዩኒፎርም እንዴት አስለብስ መግለጫ ሰጣለ? አሁንም ይሄ ወዲያው አስረከበ። የትግራይ ፕሬዝዳንት የነበረ መጥቶ የፌደራል የብልጽግና ተሿሚ ሆነ ቁጭ። በጣም አሳዛኝ እሱ ነው። ለትግላችን ግን ግልጥልጥ ይልልናል ብዬ አስባለሁ ተመልካቾች። እኔ ይመስለኛል አንድ ጉዳይ ተመልካቾች
ኢንጂነር ይልቃል ስለዚህ ጉዳይ ተናገረናል። ስለ ወደ ወሳኝ ጉዳዮች ከመሄዳችን በፊት ኢንጂነር ይልቃል አስረግጦ የነገረን ቁም ነገር አለ። እዚህ ጋር አድምጧት ተመልካች። በፕሪቶሪያ ስምምነት መሰረት የሽግግር መንግስት ይሆናል። የሽግግሩን ፕሬዝዳንት በተመለከተ በህወሓትና በጠቅላይ ሚኒስትሩ የጋራ ስምምነት ይፈጸማል ይላል እንጂ የዚህ የቃል ኪዳን ሰነድ የሚባለው በምንም አይነት ምንም ተቀባይነት የሌለው ፕሬዝዳንቱ ብቻውን የሚፈራረመው ከአብይ ጋር የተለየ ውል የለውም። በእኔ የህግ እውቀት የለኝም፣ ግን በእኔ ኮመን ሰንስ እና በውል ሰጪና በውል ተቀባይ አይነት ግንኙነት መሰረት በልዩ ሁኔታ ጀነራል ታደሰና ራሱ ሿሚ ራሱ ውል ግዴታ ሰጪ ራሱ አጽዳቂ የሚሆንበት አይነት አሰራር ሊኖር አይችልም እና ይሄ የሚያሳይ ከህወሓቶች ጋር ወደ ብሽሽቅ ፖለቲካ መግባቱን የሚያሳይና ገና ቅራኔው የበለጠ እያደገ የሚሄድ መሆኑን የሚያሳይና የጀነራል ታደሰ ስራ በጣም ከባድ እንደሚሆንባቸው የሚያሳይ ሁለቱ ነገር አንድ ላይ ተጣምሮ መጥቷል። የመጀመሪያው የስልጣን ዘመን ማለቅና የህወሓት ኃይል ደግሞ የበለጠ ተጠናክሮ የጌታቸውን ቡድንና ለውጥ የፈለገውን አካል ጸረ ትግራይ እንቅስቃሴና ጸረ ትግራይ ናሽናሊዝም እንቅስቃሴ አድርጎ በመፈረጅ ያንኑ የነበረውን ያፈና መዋቅራቸውን አጠናክረው ሲመጡ ሁለቱ እንግዲህ ኮንከረቱ ነው በአንድ ላይ የመጣ ነገር ነው። የጊዜው ማለቅና የህወሓት መልሶ ጸረ ጌታቸው እንቅስቃሴ ማድረግ አንድ ላይ ነው የመጣው። ይሄ በሆነ ሁኔታ የአብይ ሚና እዚህ ውስጥ ምን ሆነ ብትለኝ ወደ ብሽሽቅነት በገባ መልኩ በሚመስል ነገር በጌታቸው በኩል ያለው ነገር ለጊዜውም ቢሆን ጉልበት እንደሌለውና የወታደሩ ድጋፍ እንደሌለው ያንን ደግፎ የበለጠ ማስኬድ እንደማይችል እና ከዛ ጋር መስራት ለጊዜው እንደማይጠቅም አውቋል። በሌላ ወገን ደግሞ ህወሓትን በሙሉ እውቅና ሰጥቶና ተሸናፊ መሆን አልፈለገም። ስለዚህ ያደረገው ነገር ምንድነው? ስልጣን ሰጪም ከልካይም እኔ ነኝ በሚመስል ዋና ተፈራራሚ የነበረው ህወሓት በሌለበት ሁኔታ መርጫዋለሁ ያለውን ሊቀመንበርና ዘመኑን ጨርሷል ያለውን ሊቀመንበር ብቻ በመያዝና አዲስ አበባ ላይ ነው ሁሉ ነገር ሹመት የሚሰጠው። ስለዚህ ሹመት ለመስጠት ደግሞ አምጥቻለሁ ቃል ኪዳን አስፈርማለሁ ብሎ ያደረገው ነገር ሁሉ እንግዲህ ያ ህወሓትን የሚያስቀይም አይነት ነገር መሆኑ እናንተ ምንም ነገር የላችሁም ስልጣን የምሰጥም የምከለክልም እኔ ነኝ በሚመስል መልኩ ያደረገው። ይሄ ደግሞ ግን አሁን እውነት ነው ወይ ያስኬዳል ወይ ካልከኝ የሚያስኬድ አይደለም። አንደኛ ይሄ የቃል ኪዳን ሰነድ የሚለው ምንም አይነት አስገዳጅነት የለውም። በፕሪቶሪያ ስምምነት መሰረት የሽግግር መንግስት ይሆናል። የሽግግሩን ፕሬዝዳንት በተመለከተ በህወሓትና በጠቅላይ ሚኒስትሩ የጋራ ስምምነት ይፈጸማል ይላል እንጂ የዚህ የቃል ኪዳን ሰነድ የሚባለው በምንም አይነት ምንም ተቀባይነት የሌለው ከፕሮፓጋንዳ ያለ። ተመልካቾች ይልቃል ኢንጂነር ይልቃል የትግራይ ፖለቲካ እንዴት እንደገባው ያው አብይ ዩዝለስ ነው የወደ ወረደ እንደዚህ ያስፈረምኩ አላስፈረምከው ዋናው ባይንዲንግ የሚባለው የፕሪቶሪያ ሰላም ስምምነት ነው። ውስጥህን ኢጎህን ለማሸጥ ኢጎህን ለማስደሰት የግልህን እንትን ለማስደሰት ዝም ብለህ ጌታቸው ወደ ወረደ ይሄን ፈርምልኝ ብለህ ልትንታረገው ትችላለህ። ይሄ የሚያውቀው ነገር የለም። ቲዲኤፍ አያውቀው፣ ቲፒኤልኤፍ አያውቀው። ማንም ያውቀው ማን ይተገብርልሃል? ከማን ጋር ተወያይተህ ነው ያደረከው? ቲፒኤልኤፍ በቲፒኤልኤፍ በኩል ወደ ወረደ እዚህ ጋር መጥቶ እንዲፈርም ያደረገው ቲፒኤልኤፍ ነው አይደለም እንዴ? አብይ ምን ማለት ነው? ወደ ወረደ መጥቶ የፈረመው እኮ ሄድና ፕሬዝዳንት የኔ ፕሬዝዳንት አንተ ነህ የምትሆነው ብሎ የላከው ማን ነው? ቲፒኤልኤፍ ይባላል። የፕሪቶሪያ ሰላም ስምምነት አጋርህ ነው። የፌደራል መንግስት አጋርህ ነው። ወደድክም ጠላህም ነው። ስሙ ጥላው አትጥቀሰው፣ ሸራተን አትጋብዘው ምናምን የራሱ ስብሰባ ላይ የሰነበተው ጉዳይ አለው። የትግራይ ጉዳይ አጀንዳ አለ። አሽቀንጥሮ ጥሎታል። ብልጽግና ትግራይ ውስጥ ገብቶ ድራማ ሊሰራው የነበረው በአስከፊ በሆነ ጉዳይ በጣም የሞተ ፖለቲካ የትግራይ ፖለቲካ በግልጽ ማንነቱ ማን መሆኑን በግልጽ ታይቶ መጨረሻ ላይ ውልቅ ብሎ ሄደ አካል አለ። አቶንም ብልጽግና ተሸፋፍነም እንኳን ተሸፋፍነ መተ በግልጽ መተ አላሸነፍከውም። የትግራይ ህዝብ አላሸነፈውም። ቲፒኤልኤፍን አላሸነፈ ተገላልጦ መጥቶ እንደዚህ በድሮን የኤርትራ ጦር አሰልፎ ታንክ ያንጋጋ ምናምን የመጣው በሚሊሻ በባዶ ግባ ብሎ የመጣ አላሸነፈውም። ከዛ ተሸፍኖ ጭንብል አድርጎ እኔ ቲፒኤልኤፍ እባላለሁ፣ እኔ እኮ ህወሓት ነኝ፣ ያኛው አንጃ ነው፣ እኔ ነኝ ትክክለኛ ህወሓት። ጉባኤማ ህገወጥ ጉባኤ ነው፣ ጉባኤ አልገባም
ምክንያቱም እኔ ነኝ ትክክለኛ ህወሓት እያልክ ስታላገጥ የቆየው የብልጽግና መንደር እውነቴን ነው። አሁን ጨዋታችን አሪፍ ይሆናል ከዚህ በኋላ ያለው ጨዋታችን። አንድ በዚህ በትግራይ ፖለቲካ በደንብ ገብቶ ሲተነትን የነበረ ፋኒኤል ጋዜጠኛ ፋኒኤል ይሄ ወንድማችን አንጋፋ ጋዜጠኛ ነው። በቼም ፋኒኤል ማቃል ፈንታን ለሚዲያ አስረውታል። ዛሬ ግጥጥሞሽ አይደለም ምን ማለት እንደሆነ በትግራይ ፖለቲካ ምን አይነት አቋም እንደነበረው እናውቀዋለን። ትክክለኛ አቋም ህሊናው የፈቀደለትን አቋም ሲያንጸባርቅ ነበር። በተለይ ደግሞ ፋኒኤል የምትከታተል ከሆነ በተለይ የኢትዮጵያ የሶማሊያ ፖሊሲዋ የኢትዮጵያ መንግስት በሶማሊያ የባህር በር ጥያቄ ምናምን በጣም ኮንስትራክቲቭ የሚባል ሀሳብ ሲያቀርብ የነበረ የሶማሊያን ፖለቲካ አድቫይዘር መሆን የሚችል ነው። ብዙ ሰው የሚከታተለው ከሆነ የሶማሊያን ፖለቲካ እንዴት አድርጉ እንትን እንዳለ ማንም ዲፕሎማት ነኝ የሚል የኢትዮጵያን መንግስት እንደ ፈንታን ለሚዲያ የተነተነላቸው የለም። በደንብ ጥርት ታርጉ መንግስትን ደግፎ የኢትዮጵያ መንግስትን ጥያቄ ደግፎ ሲተነትን ነበር። በተለይ በሶማሊያ በኩል ያለው የባህር በር ጥያቄ የነበረው የሶማሊላንድ ጉዳይ የትግራይ ፖለቲካ ደግሞ በደንብ አድርጎ ገብቶ ሲተነትን የነበረ ነው። ጌታቸው ሲቃወም አይተናል። በደንብ አድርጎ ሲቃወም አይተናል እና ዛሬ አሰሩት እና እንትን እያደረጉ ነው ማለት ኢንካሬጅ እያደረጉ ነው። አንተ የዚህ ደጋፊ ነበርክ፣ አንተ የዚህ ተቃዋሚ ነበርክ ብሎ አዲስ አበባ ፋኒኤልን ያስራሉ። መቀለ ደግሞ እንሰማለን። በቃ ሊቀጥል ይችላል ማለት ነው። መቀለም እኔን አልደገፍከኝም ወይም እኔን ትሰድበኝ ነበር ወይ እኔን ትታረግ ነበር የብልጽግና አክቲቪስት ሆነ እዚህ ትሰራ ነበር ተብሎ ደግሞ ከትግራይ እንሰማለን። የትም አደገኛ መንገድ ነው ይሄ፣ አይጠቅምም። ፋኒኤል ምን አይነት ወንጀል ሰርቶ ሊያስሩት ይችላሉ? ምን አይነት ወንጀል? ረጅም ጊዜ 20 ምናምን ዓመት ጋዜጠኛ ነው። እኔ ሳውቀው እንኳን ስንት ዓመት ነው። ሌላ ጉዳይ ተመልካቾች፣ ምዕራብ ሸዋ ጉዳይ አቡነ ግንደበረት የሚባለው ሰፈር ታውቃላችሁ? በተለይ የኦሮሞ ወንድሞቻችን አቡነ ግንደበረት ምዕራብ ሸዋ ውጊያ ነው። አጠቃላይ በርካታ የኦሮሚያ አካባቢ ውጊያ ላይ ነው ያለው። የኦላም ብቻ ረጅም ጊዜ ሆኖናል ስለ ኦሮሚያ አካባቢ ያለው ሁኔታ ካወራን። ምስራቅ ሐረርጌ፣ ምዕራብ ሐረርጌ ብዙ ቦታዎች ውጊያ ነበር ሰሞኑ። እዚህ አዲስ አበባ ፊንፊኔ አፍንጫ ደግሞ ከባድ ውጊያ ነው። በርካታ ድሽቃዎች፣ ስናይፐሮች፣ በርካታ የሰው ኃይል ወንድም ከወንድሙ ጋር እየተዋጋ ነው፣ ይሄ የተገዳደለ ነው እያልን ስንናገር ይሄማ ሸለፈታም ነው፣ ይሄማ ሸኔ ነው፣ የአማራ ሸኔና እንትና ሸኔን አስቸገሩን እያለ 1000 ዓመት አትዋጉንም እያለ ሰሜን ሸዋ እኮ አቡነ ግንደበረት ማለት ምዕራብ ሸዋ ምን ማለት ነው? እስቲ ድሪባ መኮንን የሚባለው ጀነራል አምና የዛሬ 1 ዓመት ምናምን ነው በ2 ወር ውስጥ ጨርሰዋለን፣ ይሄ እየጨረስነው ነው፣ እጅ እየሰጠነው እየጨረስነው ነው ብሎ ነበር። ሽመልስ ይመጣል እንደዚህ፣ አወል ወፈፌ ይመጣል እንደዚህ። እሱ እናስቃኛችሁ። አንዳንድ በጣም አሳዛኝ ነው። እናስቃኛችሁ ያለው ሁኔታ። የኢትዮጵያ መንግስት ባለስልጣናት ምን ይላሉ? መሬት ላይ ያለውስ ምንድን ነው የሚለው? ዛሬ ኢትዮጵያ ውስጥ 2 አደገኛ ዋልታ የረገጡ እሳቤዎችና ትናንሽ ቡድኖች ይታያሉ። እነዚህ 2 ኃይሎች የኦሮሞ ሸኔና የአማራ ሸኔ ናቸው። ኦሮሚያ ባንካና ቱሬ የደል ከንከና ሰደግራ ካኔ በቃ ሸኔኝ ሙራሳ ዳረተኛ ተፈሩ ወንጀለኞ ወገን ጋፈሩ የሚያስገኙ አጀጀ ሳለች ነው ገነኒ ቢው እነሲ ነው ሙደት የተቆመ ሰቦዴ በቃ ዶለን ወረት በነኒ ጋፈሲ በቃ ቀበኔ ዲሽቃኒስ ብሬኒስ ጋፋ ዱቃሱ ጀልቀም ነው በቃ ሁምነ ኬኛ ነው እንደኛ ጀቹ አምሳለቃን ለ ሻለቃ አመራሪን ለ አጀጃን ኩማል ለ አጀጃን ይባል በቃ ገጢሳ ኦባሳ ጀለ ኦባሳ ደኒ ሳኑ ገራም ደማ እንዱ አሞ ኢሳኒ ከን ባየን ሳዲ ዱወኒሩ ወርካን ሞ ገደኒ ጫካ ከሰ ጅሩ እኛኝ ፋ ደም አምሳለቃ እኛ መሰለቃ ሰለቃ እንዱ እየተቶ ያዱ እኛ ፋ አምሳለቃ ዱ የረጅለ ከና ያዱ አምሳለቃ ታሰውን ከንጀለው ተኩ አየ ከብራው
Hambiraan immoo amsala matolaqaa abdii matolaqaa kaalchoo kan jedhamu jira. Isaan kun achi boodeen isaanii hin argamne. Akkam turere waan humti waliigalaa meeshaa meeqatu isinirraa hiikamee isinoo nama meeqan dhuftanii meeqatu immoo hafee tolu lubbuudhaan hafee deebi. Jalqaba itti dhufnee shaalaqaa lamaan dhufnee dishqaa lama wajjinidha. Bireenii gara 10 wayitaa. Isaan keessaa bakka yoo baay'ate namni dhibbiyyuu ba'a jedhee jaadu. Baay'inni keenya garuu gara nama 550 dhiyaanna. Nama 550 kana keessa nama 100 waan taatu hin baane waan jedhu. Nama dhibbiyyuu hin hafne. Baay'een isaa dhumeera afeera kan jedhamu yoo jiraate immoo madoodha. Fayyaa ta'e horii bulii nu jiraatu. ይህ ስለከለከለው ከዚህ በፊት ያልደረሰበትን ቦታ ነው ለመሸሸግ እንትን እያለ ያለው እየተበተነ ያለው እንጂ ያንን ቤዝ መሰረት አድርጎ እዛ ላይ አቅሙን አከማችቶና አቅሙን አጠናክሮ አይደለም ወደ ሌላ እንትን እያለ ያን ያጣ የተነጠቀ የተመታ ሲሄድ ነው ወደዚህ ቦታዎች እየተንቀሳቀሰ ያለው ይሄ ኃይል። ስለዚህ አሁን ቀለም ላይ የመንግስት ማስተዳድረው አንድም ቀበሌ የለም። ሆሮ ጉድሩ ላይ መንግስት ማስተዳድረው አንድም ቀበሌ የለም። ሰሜን ሸዋ ላይ ኢቭን ምዕራብ ሸዋ ላይም በተመሳሳይ እየፈረሰ የሚገባው በየቀን ለምሳሌ በሁለት ቀን አንድ ሻምበል የምንለው በዛ ደረጃ የሚታይ በሁለት ቀን እጅ የሰጠበት ሂደት አለ። እየፈረሰ ነው። ስለዚህ ይሄ ሞቱን እያፋጠነ ያለ ኃይል መሆኑን ነው የሚያመላክተውና ቤዚካሊ አሁን በየቦታው አስቸጋሪ የሚባል ቦታዎች ላይ የሚንቀሳቀስ ኃይል አለ። እሱ የተሰራ ነው ያለው። ይነስም ይብዛ በ2 በ3 ወር ውስጥ ይሄ ጠላት ሙሉ በሙሉ የሚወገድበት የልማትና የማህበራዊ እንቅስቃሴን ወደማያደናቅፍበት ደረጃ የሚደርስበት ሁኔታ ይፈጠራል ብዬ ነው የማስበው። ተመልካቾች ያው እናስቃኛችሁ ብለን እኮ ነው በአንደበታችሁ የምዕራብ ሸዋ አቡነ ግንደበረት ውሎ ነው። በርካታ የሰው ኃይል ኮዥዋሊቲ በጣም ብዙ እና ምርኮኞቹም የሞተውም ወንድም ከወንድም ጋር እየተዋጋ ነው። ሰው እየቀለዱ ነው፣ እነሱ እየቀለዱ ነው። በድሮን እንጨፈጭፋቸዋለን፣ በድሮን አንድ ሰው እንኳን አንገልም። በእግረኛ መቅጠም አይችልም መከላከያ። በእግረኛ ያው አማራ ክልል አይችልም። ያው የትግራይ ምስክርና ያስፈልገው ስለምታውቁት ነው። ኦሮሚያም በእግር መቅጠም አይችልም። በድሮን ነው ህዝቡን የሚጨርሰው። ሰሜን ሸዋ ከዚህ በፊት በራሽ ላይ የዚህ መንግስት አድቫይዘር መሆን አሁን ጌታቸው ተመልሰው ትንሽ እንትን እናርገውና መከላከያ አንድ ሰው አልገደለም። መከላከያ ጀግና ነው። መከላከያ ኤርትራ አልገባችም ምናምን አንድ ሰው አንገልም ንጹህ ነን ስለነበረ እንደዚህ አይነት ሰዎችን ነው አድቫይዝ ያደርግ። ጌታቸው አሁን የዚህ ሰው አድቫይዘር ነው፣ የፖለቲካ ድንኩ። ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። ሌላ በእግር የማይችሉበት ምክንያት ወደ የልደቱ ጉዳይ ከመሄድ በፊት እንጨምርበት አንድ ተመልካቾች አንድ ጉዳይ የብርሃኑ ጁላ ከመሄድ የልደቱ ጉዳይ እናስቀድማለን ካለን ጊዜ አንፃር ያቆም እየጠበቀ ስለሆነ ነው። አፋር ዛሬ በጀት በጅቶላቸዋል አብይ አህመድ። ያው እና አኩርፈናል፣ ትጥቅ እንጀምራለን፣
የጌታቸው አይነት ያው የነበረው እንትን ሲከተሉ የነበሩ ልጆች እና ያኮረፉ ጀነራሎችም አሉ አይደል አዲስ አበባ አሁን በተለይ አስገራሚ ነው አንዳንዶቹ በይፋ በትግርኛ ፕሮግራም ሰራበታለን በእንትን ለወደፊቱም ሰፋ አድርገን የቂም በቀል ፖለቲካ የትም እንደማያደርሳቸው የትላንት ታሪካቸው ደምስሰው የትም ንቅንቅ ማለት እንደማይች ከአብይ አህመድ ጋር ተጠግቶ ስኬት ሊያመጣ የሚችል አይደለም በትግራይ ፖለቲካ ውስጥ ትግራይ ውስጥ ሆነ ነው ነጥብ ማስቆጠር የምትችለው አይችልም ዝም ብሎ ነገሮችን ስቃይ ማራዘም የህዝብ ስቃይ ማራዘም ትችላለህ ግን አይሆንም እና የሎጂስቲክስ እርዳታ እያደረገ ነው በጀትም ዛሬ አጽድቋል የአብይ አህመድ ሰዎች ሁለት የትግራይ ጀነራሎች አሉ አንደኛው አርሚ አዛዥ የነበረ ነው አርሚ አዛዥ የነበረ አሁን አዲስ አበባ ሄዶ አኩርፎ ከሄዶት አንደኛው ነው ወዳን ጥሩ የሚሉት ነው አንድም አለ አንድ ጀነራል ማለ አብሮት ያው እዛው አዲስ አበባና እንትን የሚመላለሱ ናቸው አገነስ የፕሪቶሪያ ሰላም ስምምነት ነው ይሄ ግልጽ የሆነ ቋንቋ ነው እያወራን ያለ ነው ግልጽ የሆነ ቋንቋ ነው የፕሪቶሪያ ሰላም ስምምነት ጸባጫሪነትን ማስወገድ ነው ሪፍሬን ማድረግ ነው መቆጠብ ነው በዛም በዚህ በኩል ሌላ ስልጣና ምናምን ወይም ሌላ አማጺ ምናምን ማደራጀት የሚከለክል ነው ወደ ወረደን እንደዚህ ላይ ይሄን አንሎፉል አንኮንስቲቱሽናል በሆኑ ጉዳዮች ላይ ላለመሳተፍ ምናምን ልክ ሳተፍ ነበር እንደማለት እኮ ነው እውነት እውቅና ሰጥቶ እውነት ነው ግን ከዚህ በኋላ ግን አላደርገውም አይነት ነው ወደ ወረደ የፈረመው ማንን ወክሎ ማን ነበር ሳተፋለሁ ብሎ የተቀበለ ማን ነበር ጌታቸው እኮ ነው ራሱ ሲሳተፍ ነበር ዱባይ ሄዶ ሲገናኝ ነበር እኮ ዱባይ ራሱ ነው ማን ልኮት ሌላው ግን የፕሪቶሪያ ሰላም ስምምነት ይሄን ዲስካሬጅ ያደርጋል አይቀበለው ይሰማ ዛሬ ለምሳሌ ማሽላ ስንዴ ስኳር የጫኑ መኪኖች ወደ ልጆቹ ደርሷል ልጆች ናቸው እና 50 ሆኑ 60 ሆኑ ይሄን ያው ሎጂስቲክስ አቅርቦት ያደረገ ነውና አይዟችሁ የሚል ሞራልም የፖለቲካ ድጋፍም የሎጂስቲክስ ድጋፍም እያደረገ ነው ስለዚህ ጉዳይ ልደቱ ጥሩ አድርጎ የጻፈው ጽሁፍ አለ የፕሪቶሪያ ሰላም ስምምነት ፈርሷል ነው ያለው ፈርሷል ያቀረባቸው ምክንያቶች አሉ ዝርዝር አድርጎ 5 ደቂቃ ከምታነቡ ይሄን ብዙ ፔጅ ነው ከምታነቡ 5 ደቂቃ አድምጡ እናሰማችሁ የፕሪቶሪያ ስምምነት ፈርሷል የቃል ኪዳን ሰነዱስ የት ያደርሳል የፕሪቶሪያው ስምምነት በተፈረመ ማግስት የፕሪቶሪያው ስምምነት ያሳዝናል ያስደስታል ያሳስባል በሚል ርዕስ አንድ መጣጥፍ አስነብቤ ነበር ያሳዝናል ያልኩት ጦርነቱ ለጊዜውም ቢሆን እንዲህ በሰላማዊ ድርድር ሊቋጭ በሚሊዮን የሚገመቱ ወገኖቻችን ህይወት ባልተገባ የእርስ በርስ ጦርነት ማጣታችን እጅግ አሳዛኝ ስለነበር ነው ማናችሁም በዘላቂነት ላታሸንፉም በቀላሉ የማይወጣበትን ጦርነት ውስጥ አታስገቡን የሚለውን የአንዳንዶቻችን ምክር ጆሮ ዳባ ልበስ ብለው ወደዚያ ህዝብ ጨራሽና አውዳሚ ጦርነት ያስገቡን ግብዞች ከዚያ ሁሉ እልቂትና ውድመት በኋላ የተደረሰበትን ያን የፕሪቶሪያ ስምምነት እንደ ልዩ ስኬትና ድል ቆጥረው እንደ ሰላም አርበኛ ለመመስገንና ለመወደስ ሲፈልጉ እንደማየት ልብ የሚሰብር ክስተት አልነበረም ያስደስታል ያልኩት ለጊዜውም ቢሆን የሰላም ስምምነት መፈረም በመቻሉና የህዝብ እልቂት በመቆሙ ነበር የወደፊት ውጤቱ ምንም ይሁን ምንም የህዝብ ጨራሽና አውዳሚ የሆነው ጦርነት ሲቆምና ህዝቡ ለጊዜውም ቢሆን የሰላም አየር ሲተነፍስ እንደማየት በርግጥም የሚያስደስት ክስተት አልነበረም ያሳስባል ለማለት የተገደድኩት ስምምነቱ ጦርነቱን በዘላቂነት የሚያስቆምና ዘላቂ ሰላም ሊያመጣ የሚችል እንዳልሆነ አስቀድሞ ግልጽ ስለነበር ነው በርግጥም ስምምነቱ በቂ ዝግጅትና ድርድር ያልተደረገበት በውጫዊ ጫናና ግፊት እንጂ በራስ ልባዊ ፍላጎት ያልተፈረመ ዘላቂ መፍትሄን ለማምጣት ሳይሆን ለሌላ ዙር ጦርነት ጊዜ ለመግዛት ታስቦ የተካሄደ ለጦርነቱ ምክንያት የሆኑትን ቅራኔዎች በቅጡ ያላገናዘበና ዘላቂ መፍትሄዎችን በአግባቡ ያልዋጀ ስምምነት ስለነበር መሬት ላይ በተግባር ሊፈጸም እንደማይችል አስቀድሞ የታወቀ ነበር የፕሪቶሪያው ስምምነት ከተፈረመ 2 ዓመት ከመንፈቅ ሆኖታል
ስምምነቱን ወደ ተግባር ለመለወጥ የስምምነቱ ተፈራራሚና ባለቤት በሆኑት በፌዴራል መንግስቱና በህወሓት ምክክር ተቋቋመ የተባለው ጊዜያዊ መስተዳደር አንዳችም ትርጉም ያለው ተግባር ሳይፈጽም የስራ ጊዜውን ጨርሶ ፈርሷል። የጊዜያዊ አስተዳደሩ ፕሬዝዳንት የነበሩትና በውስጠ ድርጅታዊ ትግል ተሸናፊ የሆኑት አቶ ጌታቸው ረዳም ያለ ተጨባጭ የስራ ውጤት ሊከርሙበት ፈልገው የነበረውን ስልጣን ወደው ሳይሆን ተገደው አጥተውታል። ስለ ፕሪቶሪያው ስምምነት ውጤታማ ለመሆን ሁለቱ ተፈራራሚ ወገኖች አንዳቸው ሌላቸውን ተጠያቂ ለማድረግ ሲሞክሩ ያየን ነው። በህወሓት ውክልናና አባልነታቸው ምክንያት ፕሬዝዳንት ለመሆን የበቁት አቶ ጌታቸው ረዳ ለፕሪቶሪያው ስምምነት አለመፈጸም ተጠያቂነቱን ወደ ህወሓት በመግፋታቸው ለብልጽግናው አገዛዝ ሰርግና ምላሽ ሆኖለታል። እንዲህ አይነቱ መካሰስን ራስን ያለ አግባብ ከተጠያቂነት ለማዳን የሚደረግ ሙከራ ካልሆነ በስተቀር ለስምምነቱ አለመተግበር ፌዴራል መንግስቱ ህወሓት ወይም ጊዜያዊ አስተዳደሩ በተለየ ሁኔታ ወይም በተናጠል ተጠያቂ የሚሆኑበት ምክንያት የለም። ራሳቸውን ካልዋሹ በስተቀር ሁሉም በውስጣቸው እንደሚያውቁት ስምምነቱ ገና ከጅምሩ በተግባር እንደማይፈጸም እየታወቀ ለጊዜ መግዣነት ተብሎ የተፈረመ የታይታ ስምምነት ነበር። ባጭሩ ጦርነቱን ያስቆመው በዋናነት የራሱ የጦርነቱ አስቀያሚ ገጽታ እንደሆነ ሁሉ ስምምነቱን ፈራሽ ያደረገው የችግሩን ምንጭ በአግባቡ መመርመር ያልሞከረውና ዘላቂውን መፍትሄ ለማስቀመጥ የተሳነው የራሱ የፕሪቶሪያው ስምምነት ደካማ ይዘት ነው። የስምምነቱ ተፈጻሚ አለመሆን ከሴራ ፖለቲካ ጋር የተያያዘና አስቀድሞ የሚጠበቅ አይቀሬ ውጤት እንጂ ከአቅም ጋር የተያያዘ የማንም የአፈጻጸም ድክመት አይደለም። የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ጀነራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል። የፕሪቶሪያው ስምምነት ሰሞኑን አዲስ አበባ ላይ ጀነራል ታደሰ ወረደ ፈረሙት በተባለው የቃል ኪዳን ሰነድ ግብዓተ መሬቱ ተፈጽሟል። የቃል ኪዳን ሰነዱ የተፈረመው በፕሪቶሪያው ስምምነት ፈራሚ ወገኖች ማለትም በፌዴራል መንግስትና በህወሓት መካከል አይደለም። የፕሪቶሪያው ስምምነት ፈራሚ የሆኑት ሁለቱም አካላት በቃል ኪዳን ሰነዱ ላይ ፊርማቸውን አላስቀመጡም። እንዲያውም አንዱ የፕሪቶሪያው ስምምነት ባለቤት የሆነው ህወሓት እንኳንስ ስምምነቱን ሊፈርም ሊያጨበጭብም በስነ ስርዓቱ ላይ አልተገኘም። አለመገኘትም ብቻ ሳይሆን 5 ሰዎች ንግግር ባደረጉበት በዚህ የፊርማ ስነ ስርዓት ላይ የህወሓት ስም አንድም ቦታ ላይ እንዳይጠቀስ ተደርጓል። ህወሓት ይህንን የቃል ኪዳን ሰነድ እንኳንስ ሊያከብሩና ሊፈጽመው አውቋለውም ሊለው የሚችል አይመስለኝም። የጀነራል ታደሰ ወረደ የወቅቱ ሹመትም ሆነ የቃል ኪዳን ሰነዱ ከፕሪቶሪያው ስምምነት የመነጨም ወይም የፕሪቶሪያውን ስምምነት የሚያድስና የሚያስቀጥል አይደለም። ይልቁንም ሰነዱ ከሀገሪቱ መደበኛ የህግ አሰራር የመነጨ ስለመሆኑ ጠቅላይ ሚኒስትሩ በኢሜል ፕሬዝዳንት ለማስመረጥ ካደረጉት የታይታ ሙከራ ጀምሮ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር በግልጽ ታይቷል። ተመልካቾች አጠር ያለ ያው ብዙ ከማንበብ እንደዚህ አይነት በ5 ደቂቃ ብታዳምጡት ብለን ነው ተመልካቾች። ወቅታው ጉዳይ ዝግጅታችን እዚህ እናበቃና ከያዕቆብ ያተነጋ ምንቃኘው አንዳንድ ፕሮግራሞች አሉ። ዛሬ በትረ ኡርጌሳ 1ኛ ዓመቱ ነው። ተገደለ 1 ዓመት ሞላው እንደቀላል። ሌሎች ጉዳይም የጌታቸው ጉዳይም ያላነሳናቸው ከያዕቆብ ጋር የምናነሳው ጉዳዮች አሉ። 5 አጀንዳዎች አሉ። ያዕቆብ እየጠበቀ ነው። ከ30 ደቂቃ በኋላ ተመልሰን እንመጣለን። ይሄን ፕሮግራም ግን በዚህ እንዘጋዋለን። ክቡራት ተመልካቾች ላይክ አድርጉት። ላይክ አድርጋችሁት ውጡ። ላይክ ማድረግ አትርሱ። የበለጠ ሌላ ጋር የመዳረስ እድልም ስላለውና ሚዲያውን የበለጠ እንትን ያደርጓል። ስለዚህ ሚዲያውን ሰብስክራይብ አድርጉ። እንግዳ ከሆናችሁ ለዚህ ይሄን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት። ሚዲያውን ደግፉ። ያላችሁበት ለነበረን ቆይታ አመሰግናለሁ። በሳተላይትም በዩቲዩብም ነበር የተከታተላችሁት። መልካም ቆይታ ይሁንላችሁ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ።
በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ